ኧረ ቤተሰብ መሄድ ፈርቼ አለ እኔ ልማለስ እንዴ ምንድነው ግቢ ወይ ያስፈራል ለምን ያስፈራው እንጃ አለም ወንድም ነካ እና ቪዲዮ ላይ ቼክ ታምራለህ ከተማሰል አዎ ድንግል ነች ቆንጆ ነች ምን ነበር ያልኩት እንትን ማለት ወድጃለሁ ግን ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁ አላችሁልኝ ወይ እኔ አለሁኝ እግዚአብሔር ይመስገን እናንተ በያላችሁበት ሰላማችሁ ያብዛልኝ እና ቤተሰቦቼ ዛሬ የሆነ ነገር ልናገር ፈልጌ ወይም ደግሞ ላደርገው ፈልጌ በጣም ፈራኝ አትሉም ያው እንግዲህ የሰው ልጅ ወዶ ምናምን አይደለም የሆነ ነገር ሲይዘው አይደል እና ቤተሰቦቼ ዓለምን ፈልጊያታለሁኝ ዓለምን ላወራት ነው እና በዚሁ ማጋሪ ወንድሟን መታወቅ ፈለኩኝ አትሉም አላየሁትም ግን በቪዲዮ አይቻለሁ ደስ የሚል ባላገር ገራገር የሆነ ልጅ ነውና እሱ መታወቅ ፈለኩኝ እና ዓለም እንድታስተዋውቀኝ ነው የፈለኩት ዓለም ደግሞ ደውዬላታለሁኝ ግን ፈራሁኝ ሰፈራቸው አካባቢ ነኝ ያው ቅርብ ነው ደርሻለሁኝ ልገባ ግን ፈራሁኝ ለምን እንደፈራኝ አላውቅም ግን ውስጤ ፈርቷል ልጁንም ማገኘት ፈለኩኝ ናምን በቃ በጣም ነው ወደድኩት ወይኔ ራሱ ሳቂያለኝ እንዴ ምንድነው ኧረ ቤት ይደብራል እና ቤተሰቦቼ ስለዚህ ዓለምን ላውራት ፈልጌ በጣም እየፈራሁኝ ነው ስለዚህ ምን አደርጋለሁኝ አሁን ልግባ እያልኩኝ ነው ላችሁ ቅርብ ነኝ ልግባ እያልኩኝ በጣም ፈርቻለሁ እኔ ምንድነው ግን የሆነ ነገር ለማድረግ ፈልጌ በጣም እፈራለሁኝ የሚያስፈራኝ ነገር አለና ይሄ ኮንፊደንስ ማጣት ነው የሚባለው በደንብ ኮንፊደንስ እንዳገኝ ምን ላድርግ እስኪ ቤተሰቦቼ ምከሩኝ ኮሜንት ላይ እንዲኮ ብታረጊ ቤት ምናምን በሉኝ የሆነ ሐሳብ ልናገር ፈልግና የሆነ ነገር ያዝ ያረጋኛል ማለት ለዛው ሰው አስቤው ለራሴ አስቤው አላውቅም በጣም ነው የምፈራው የሆነ ነገር በቃ ያዝ ያረጋኛልና ቤተሰቦቼ እንዲኖረኝ ኮንፊደንስ እንዲኖረኝ እንደዚህ አድርጊ በሉኝ በጣም ነው የምፈራው እኔ የሆነ ነገር እንኳን ላደርግ ፈልጌ ያን ሰው መጠየቅ በጣም እፈራለሁ በጣም ነው መፈራውና ይሄ ነገሬ ግን ከበፊት አሁን እሻላለኝ ይመስለኛል ትንሽ ኮንፊደንስ ትንሽ ጨመር ብሏልና ቤተሰቦቼ በቃ ልገባ ፈርቻለሁኝ ወይኔ ጉዴ እኔ ምን ማድረግ እንዳለብኝ አላውቅም ስለዚህ ምን አደርጋለሁኝ እንደምንም ብዬ ድፍር ብዬ ለመሄድ ነው የምሞክረው በቃ ግዴታ ነው መተንፈስ አለብኝ እንዴ በጣም ተጨናነኩኝ አትሉ አንዳንድ ጊዜ የሆነ ነገር ሐሳብ የሆነ መናገር የፈለጋችሁትን ነገር ካልተናገራችሁት በጣም እንትን ያማችኋል አይደለ እንደዛ ነገርና ኧረ ቤተሰብ መሄድ ፈርቼ ዓለም መጣች ዓለም ደህና ነሽ አለሽ ይዣለሁኝ ከየት ወዴት ከሱቅ ወደ ቤት ነው እንዴ ቤት መግባት ፈልጌ ፈርቼ አይ እንደዚህ ደህና ነኝ እንደነሽ አለኝ ስራ እንዴት ነው ምናምን ቆንጆ ነው ካሜራ ማያስኩት ያንዳንድ ጊዜ ለፈታ ምናምን ለማለት በቃ ዩቲዩበር ስትሆኚ ለምድብሽ የለ እንደዛ ለምዶብኝ ነው በቃ በዞርኩበት ካሜራ ነው ለማስታወሻ እንዲሆነ ቢያንዳንድ ቪዲዮ ቀርጻለሁ በቃ ፖስቶ እሺ ወደ ቤት ገቢና ነኝ ማን አለ ቤት ግን ወንድሜ ወይኔ ፈራሁኝ ደግሞ ይበልጣልኝ ስትይ ለአንተ ምን ይለኝ አሬ ጀም ፈራሁኝ ለምን ደው እያለ ነው ለምን ነኝ ነጭ ማረኝ እስኪ እሺ ቤተሰብ እንሂድ እንግዲህ ያውላችሁ ድፍረት ታስቷታው እያደባበረች ነው ጌታ ያንተርዳኝ እባክሽ ነይ ቶሎ ገብታች ምን ትፈልገሽ ነው እኔማ ምን ፈልጌ መሰለሽ አንቺን ፈልጌ ነው ሌላ ማን ነው አይ የሆነ ፍራት ነገር እንትን ብሎብሻል ማለት ወንድሜ ኧረ ክፈተኝ ኃይሌ እየቀቀለኝ ነው እኔ ልማለስ እንዴ ምንድነው ግቢ ወይኔ ወንድሜ ኧረ እኔ ልመለስ እንዴ ምንድነው ልመለስ እና ኧረ እኔ እንጃ ዝም ብለህ ነው ዝም በላት ጓደኛሽ ነው አዎ ጓደኛዬ ነች ግባ
አይ እኔ አለምዬ ይቅርብኝ፣ አልገባም ማለት ምንድን ነው አንቺ የሰምተኝ አንቺ ምን ሆነሽ ነው? እዚህ ቤት መተሽ አታውቂም እንዴ? አውቃለሁ። ወንድምሽ ያስፈራል። ለምን ያስፈራው? ይሄን የመሰለ ሸበላ እኔ ፈራሽ? አይደለም እንትን ሌላ ነገር ነው ያልኩት። ኧረ እኔ ልሂድ። ወይኔ ጉዴ! ኧረ ነይ በእናትሽ እንዴ! ነይ። ለምን ያስፈራሽ እንዴ? ያስፈራል ልጅ እንዴ ወንድሜ አንተ ታስፈራለህ እንዴ? ኧረ አለምዬ ለምንድን የመጣሁት የነበረው ግባ ቤት ለምመታሽ እንትን ምን ነበር የፈለኩት? እንትን አለም ፈልጌ ነበር የመጣሁት። በቃ አግኝቻታለሁ። ምን ሆነህ ዛሬ? ምን ሆነሽ ነው አንቺ? ምንድን ነው ያስፈራሽ? ለምመታሽ እኔ እንጃ ከምን እንዳመጣች። ወይኔ ጉዴ ፈላ። ለምን ደግሞ ቀጠቀጠው? ኧረ ለምንድን ነው የፈራሽው? ቤቲ ምን ሆነሻል? ቤት መተሽ አታውቂም እንዴ? አዲስ ነሽ እንዴ ለቤቱ? አይደለም እኮ ወንድምሽ ያስፈራል ማለት በቪዲዮ አይቼው ነበር፣ ግን ማለት ቀለል ይለኛል ብዬ ነበር። ምንድን ነው የሚያስፈራው? ሰው አይደል እንዴ? አይ ሰው ነው እሱማ፣ ግን ያስፈራል። የሆነ እንትን ምንድን ነው ፕራንክ እያደረግሽ ነው እንዴ? ኧረ ፕራንክ እያደረኳቸው አላለም እንዴ? ደግሞ ትቀልኛለሽ። እኔ እንደዚህ ተፈጠቀጥኩ። ወይኔ ጉዴ! ስሙ ማን ነው ግን? ስሙ ማን ነው? አማን ለምን እኔን ለማታወቅ ነው የመጣችው? ጓደኛሽ አይደለች? ትግባ ቤት። ምንድን ነው አንተን መታወቅ ስለፈለገች ነው ወንድሜ። እንትን ነች፣ የከተማ ልጅ ነች። ተዋወቃት በደምብ። የከተማ ሴት ወንድሜ ተዋወቃት በደምብ። አይ እኔ አይደለም እንትን እኔ የምንድን ነው ለምንድን የባል ሀገር ልጅ ነኝ ማለት ከተማ መጥቼ እንዳትለብስ። አይ ከተማ የገጠር ልጅ እንደዚህ አይደለም እንትን ከተማ ማለት በፊት የገጠር ልጅ ነበርኩኝ። አሁን ከተማ መጥቼ ነው፣ በቅርብ ነው የመጣሁት። እሺ። እና ለዛ ነው እንጂ ከተማ እንኩት የከተማ ልጅ አይደለም። አንተን ለማታወቅ ነው። ተዋወቃት ወንድሜ። ምን ናቸው? አማንም ሰላም ነው። ሰላም ነው። ስሟ ማን? ቤት ይባላል። የከተማ ልጅ ስማቸው ነው? ኧረ አይደለም። ኧረ ረግ ካሜራ ይዘናል። አንቺ በስነ ስርዓት ታዋወቂው። ወንድሜ እኮ ነው ወንድሜ። ታምራለች ልጅቷ። ወይኔ አለብዬ ወንድምሽ ያምራል። ኧረ እኔ አላልኩም። ኧረ እኔ አላልኩም። ኧረ ልጅ ይሰማሽ ነው። ወይኔ ጉዴ በላ። ወንድሜ ቆንጆ ነች እየተባለ የሸበላ ኧረ ቤት ተሽኮረመምሽ እኮ። ወይኔ ጉዴ ፈላ። አይ አልሽኮረመም። የዓለም ወንድም ነካ እና ቪዲዮ ላይ ቼክ ታምራለህ ግን ያኔ ወንድም ዛሬ ልቆኛል። ታምራለህ የኔ ወንድም ታውቂው። ኧረ አለምዬ እኔ እኮ ማለት እንደ ወንድም ነው ማለት በቃ እኔ ደስ ይለኛል። የባል ሀገር ልጅና ለዛ ነው ቆንጆ ነው ያልኩት። ያው ቆንጆ ስለሆነ ቆንጆ ነው ያልኩት እንጂ ለምን ትስፈረማለህ? እኔ እንደው አጂንም ልቀቀው አበል ስልክ ደግሞ ይዟል እኮ የባል ሀገር ልጅ አይሽኮረም፣ የከተማ ልጅ ነው የሚሽኮረመው። ወንድሜ ወደ ሳሚና ወዴት እያየሽ? ኧረ ተው ወንድሜ እንደሱ አትበል። ልጅቷ ግን ታምራለች ወንድሜ፣ ታምራለች። ተወጇለሽ? ኧረ አለም ደግሞ ኧረ እኔ እንደ ወንድሜ ነው ያየሁት ማለት በቃ እንትን ስለወደድኩት ማለት እንደ ወንድም ዛሬ ወይኔ ጉዴ ወዳለች ወንድሜ ተረዳት እንጂ ኧረ ተው ቤት ልሄድ ነው። ኧረ ተው አትሽኮርመም። ወደ ተቀበለ ኧረ አለም የኔ እኮ እንደ ወንድሜ ነው የምወደው ነው እንጂ አልኩሽ እንደ እንትን አይደለም። ኧረ አለም ኧረ ተይ እንዴ አሽ ወንድም ቆንጆ ነች። ከተማ ልጅ ነች እኮ የከተማ ሴት ምንም ቆንጆ አይደለች። የሆነ እስካሁን ከጎና 10 ባል አለ። ልክ ኧረ እኔ የለኝም። እኔ እኮ ገና ልጅ ነኝ። አለም ንገረው እንጂ ገና ወንድሜ ገና የከተማ ሴት ድንግል ነች፣ ቆንጆ ነች። አሳበልጭኛለም የሌው ያ ለምታት አሪፍ ነች። አንተም ደግሞ ትመሳሰል ትንሽ ትመጣጠናላችሁ። ወንድሜ
አለም ቤት ልገባ ነው እንዴ? ኧረ ቆይ ተዋውቀናል። እኔ እኮ አልተዋወቅኩም እኮ ማለት አንተን ላገኝ ነው የመጣሁት። ምን ፈልገሽ ከእኔ ማለት ያው አለምንም ላገኝ ማለት ነው። አለም ይሄ ጓደኛ ሰር ሁሌ አይደል የምትገናኝ? ወንድሜ ተረዳት። እንደ ከተማ ልጅ አንተ ፈልጋን የመጣችሁ በስነ ስርዓት አውሩ። እኔ ከተማ ሴት ታውቂያለሽ። አንቺም ሁለት ወንድ አፍቃሪዎችሽ ደብቀሽኛል። አሁን እኔ ከተማ ሴት አለ። ቆይ አይደለም ወንድሜ እንዴ ማለት ምን ነበር ያልኩት? እንትን ማለት ወድጃለሁ ግን አይደለም እንትን እኮ አይደለም። አወጣችሁ ተነፈሰች አይደለም አለ ምን ልግባ ቤት ተወጃለች። አንተ ምን አይታኝ ኬት እንደ ወንድም እያለች ነው። እንደሱ ሳይ ቆንጆ ነህ እያለች ነው እኮ በከተመኛ ማለት ነው። ወንድሜ ተረዳት። ቆንጆ ቆንጆ የወንድ ቆንጆ የለም የወንድ ጀግና አንቺ ችግር የለም። ቆንጆ ኧረ ቆንጆ ነህ። አያት ደግሞ ስታምር እኔ አሁን ልግባበት። እኔ ታውቂያለሽ ከማንም ጋር መገናኘት አልፈልግም። የመጣሁት አንድ ወንድሜ አሁን በስነስርዓት ከኔ ጋር ከተዋወቅክ ማለት ነው ያው አለምም ስራ ላለመስፈታት እኔ ማለት ከተማውን ምናምን አስጎበኛለሁ፣ ብዙ ቦታዎች አሳያለሁ። አይደለም እኮ እንደ እንትን እኮ ነው እንደ እህትና እንደ ወንድ አይደለም። ማለት ወንድሜ አለም ደግሞ ትስቃለሽ እንዴ? ራት ሳይቀበል ወንድሜ ከተማት እኔ እኮ ስራ ብዙ አለብኝ። ቤት አለብኝ አለ ፀሐዩም እያደከመኝ ነው። ስሜ ማን ነበር ያልከኝ? አማን ነው አይደል? እና በቃ አማን አቤት አንተ የሆነ ነገር ልጠይቅህ። እሺ ተጠይቀሽ በላታ ማለት አማን እንጂ እንትን አይደለም እኮ እንትን አይደለም ማለት እኔ አይደለም ወንድሜ ከተማ ታስጎበኛለች። ስራ ብዙ ነገር ደግሞ ተማሪ ነች፣ ጎበዝ ተማሪ ነች። እኔ እኮ እዚህ የቤት ስራ አለ፣ ከዛ የውጭ ስራ አለ፣ ደግሞ ብዙ ነገር ነው እና አማን እባላለሁ እኮ ማለት እኔ ሶስት የተዋወቅኳትኝ እኮ ልግባ አለ አይደለም አማንዬ ነው ማለት አማን ነው ስሙ። ይቅርታ አማን እንትን ማለት የሆነ ቦታ ሽጄክ ልጅ ማለት እኔ እናንተ ወንድምሽ ምን ሆኖ ነው? ወይኔ ጉዴ ፈላ ማለት እኔ እኮ ወድጄው እኮ ነው። የገጠር ልጅ ስለሆነ ምን ታውቂያለሽ? የሆነ እንደዚህ ነገር አይቅም። እሺ አይደለም አንዴ ጥሩስ አንዴ ብቻ ነገር ያለ በቃ ምን ላድርግ? እሺ እኔ ልግባ። አይ እኔ ማለት ይመታሻል፣ ያፈርሻል። አዎ ማራ ለምዬ አለሽ ጥሪልኝ ልተዋወቅ። አማን አንዴና አማን ኧረ ማና እምቢ ያለ በቃ የኔ እናት በቃ ምን ላድርገው? ኧረ አለምዬ በእናትሽ የሆነ መላ ፍጠልልኝ። እኔ በቃ ተንፍሹ በቃ ቤቲ ማለት በቃ ማለት ውድድ አድርገዋለሁ። ምንድን ነው ውድድ? ቪዲዮ ላይቼው ማለት ነው ባለፈው ካንቺ ጋር ፍቅር ያዘሽ እንዴ? ከስኝ አይ ፍቅር ይዞኝ አይደለም እና ብቻ በቃ የሆነ ሰው እንደዚህ ስታየው ደስ የሚልሽ የለም? እንደዛችሁ ደስ ብሎኝ ነው እና ወንድሜ እንዲሆን ስለፈለኩኝ ነው። አማን ለጥሽ አማን ና እንዴ አማን ወንድሜ ና ጓደኛዬ ነኝ። ኧረ አለም የኔ ግን ማግኘት ፈልጌ ነበር። ወይ ምንም ማድረግ አልተቻለም። ነይ ቀረዛ ብለሽ ማለት እንዲያወራኝ እንትን ማይክፋሽ